አንዴ አዳምጪ። ቃል አርፍጃለሁ፣ ግን በቃ እወድሃለሁ። ይንወቅልኝ። አሁን ምን ታገኘ ባክሽ? እስከዛሬ የት ነበርሽ? አጠገብ ግን እኔ የምትሆን አልመሰለኝም ነበር። የጓደኛሽ ሲሆን ነው ይሄን የምትነግሪኝ? በቃ አልቻልኩም። የዛኔ ከዛ ልጅ ጋር ስትሆኝ እኔን ማየት አልቻልሽም ነበር። አሁን ግን ሁሉም ተቀይሮ ነው ፍቅረኛ አለኝ። እርሺ አንተን ደስ ካለ እኔም ደስ ይለኛል፣ ግን በቃ አፈቅርሃለሁ። ጓደኛሽ ደጋግማ ልትነግርሽ ሞክራ ነበር። እሷ ግን ከሁሉም በላይ እኔን አፈቀረች። አየሽ አይደል? ምን ማለት ነው? መች ነው ሁሉም ነገር የተፈጠረው? በቃ ሁሉም ነገር አልፏል። በቃ የመጨረሻ ንግግር ይሄ ነው? አዎ ይበቃል። እሺ ደስተኛ ሁን። እሷ እንደማታፈቅር ግን አውቃለሁ። ደህና ሁን። ዛሬ ደግሞ ደስተኛ ሆነሻል። ለሰዎች እንዲታይ ብዬ። እና ለምን ደበቅሽው? ህመሜን ብናገር ሰሚ እንጂ ተረጅ የለኝም። እኔ እኮ እረዳሻለሁ። መድኃኒት መሆን ትችላለህ? ህመምሽን ካልነገርሽኝ እንዴት? ቁስል ያለው ነፍሴ ላይ ነው። ነፍሴ ደግሞ ቆስላ አልቃለች። ፈውስ የለውም? ፈውሱ መርሳት ነበር። ትዝታ ደግሞ ምህረት አያውቅም። አንተ አሁንም ድረስ ትናፈቃታለህ እንዴ? ናፍቆቱም አለ፣ ግን እንድትመለስ አልፈልግም። ለምን? እየወደድካትማ። እንዴት ታውቃለህ? ከሷ መራቅ ምንም ያክል ቢጎዳኝ ከሷ ጋር መሆን ግን ራሴን እንድጠላው አድርጎኝ ነበር። ቆይ ግን ካንተ ይልቅ ሌላ ሰው ስትመርጥ ምን ተሰማ? መጀመሪያ ለመጨለመችብኝ ይመስለኝ ነበር፣ ግን በኋላ የተረዳሁት እሷ የለቀቀችው የኔን እጅ ሳይሆን የገዛ እድሏን ነው። ይቅርታ ጠይቃህ ብትመለስስ አትቀበላትም? ይቅርታ ማድረግ የላታለሁ፣ ግን ይቅርታ ማድረግ ድጋሚ ህይወቴ ውስጥ እንድትመለስ እድል መስጠት አይደለም። ግሩም ነው። ካለፈው ነገር የተማርከው ትልቁ ነገር ምንድነው? የተማርኩት ነገር ቢኖር ለማይወድ ሰው ስትል ራስን አትጣ። የሚወድ ሰው ራሱን ያጣል እንጂ ራስን አያሳጣ። ጠንቃቃው። እቺን ሙስሊም አገባለሁ ብለህ ብትል ልጄ ብዬ ሁለተኛ አጣም እንድታቂ። ዕለቱ እሁድ ነበር፣ ዕለተ ሰንበት። እኔና ጓደኛ አቤል ሰንበትን ጠብቀንም ቢሆን የማምላክን ደጅ መርገጥ የሰርክ ምግባራችን። ለወትሮ ቤተክርስቲያንን መርገጥ አይሳካልንም። ሰንበት ሲሆን ግን ተራራ ቁልቁለት እንኳን የሚያግደን አይነት ሰዎች አይደለንም። ቤተክርስቲያንን እንረግጣለን። ታዲያ በዚህ ዕለተ ሰንበት ነበር ምሳችን አድርሰን ስንመለስ የተበሳጩ እናትና የአንድ ወጣት ልጅ ጸብ ቀልባችንን ጎትቶ ከመንገድ ዳር ያቆመ። ይኸው እግዚአብሔር ምስክሬ ነው። እቺን ሙስሊም አገባለሁ ብለህ ብትል ልጄ ብዬ ሁለተኛ አጣም እንድታቂ። እማዬ ቆይ ለምን አይገባሽም? በጣም ነው እኮ ማፈቅራት። አረ እንደው ጉዴን ስሙልኝ። ጭራሽ ብለህ ደግሞ ሙስሊም አፈቀርኩ ብለህ ትለኛለህ? ቆይ እማዬ ማፍቀር ኃጢአት ነው እንዴ? ደሞስ ሙስሊም ብትሆን ችግሩ ምንድን ነው? የሆነ ሀዚሟን አስነክታ ነው እንጂ ሃይማኖተኛ ልጄማ እንደዚህ ብለህ አትለኝም ነበር። ሙስሊሟን አፈቀርኩ ትለኝ። ይሁንልሽ እማዬ አልገባሽም። አሁን የንስሐ አባትን ጠርቼ ጸበል አስጠምቅሃለሁ እንጂ ለሀገር መሳለቂያ አታደርገኝም። ናግባ ብላ ወደ ቤት ጎትታ እያስገባችሁ ድንገት ተመለከተችንና ምን ተገትራችሁ ታፈጣላችሁ እንዴ ብላ በኃይል በሩን ከርችማው አገኘች። ያጋጠመን ነገር አጃይብ ሆኖ ግርምት ቢያጭርብን ዝም ብለን ትንሽ ከተጓዝን በኋላ ታውቃለህ፣ በዚህ ሰዓት እንደዚህ የምታስብ አምባገነን አትኖርሽ ብዬ ፍጹም አስቤ አላውቅም ነበር። እንዴት በጨፈን ሙስሊም አፈቅር ተብሎ ልጅ ይካዳል? እኔ ግን የታየኝ እናትየው ልክነት ነው። ማለት አንድ ክርስቲያን ሙስሊም ማፍቀር የለበትም እያልክ ነው? አዎ አግባብ አይደለም እኮ። ለምን? ሃይማኖታቸው ስለሚለያይ፣ ያደጉበት ስርዓትና አምልኮ ስለማይፈቅድ። ምን አለበትሽ? ምን ችግር አለው? ከተፈቃቀሩ ተቻችለው መኖር አይችሉም? ምን ሆነሃል? አንድ ቤት ውስጥ ሁለት አይነት አምልኮና ስርዓት መኖር የለበትም። እንግዲህ አፍቅሯታል። እንግዲህ ፍቅር ደግሞ ብሔር፣ ዘር፣ ቀለም ሲመርጥ አላየን። የፈለገ ነገር ቢሆን አንድ ቤተ ክርስቲያን ውስጥ ያደገ ሃይማኖተኛ ልጅ ካልጠፋች ኦርቶዶክስ ሴት ሙስሊም ካላገባው ብሎ ይሙጥኝ ማለቱ የጤና አይደለም። ምን ሆነሃል? ፍቅር እኮ ምኞትን መከተል አይደለም እና ከልብ የሚወጣ ጠንካራ ስሜት እንጂ። ብቻ የፈሩት ይደርሳል፣ የናቁት ይወርሳል ሲባል ሰምቻለሁ። እኔው ለኔ መሆኑ ነው። እኔ እንደዛ አላልኩም። ብቻ እዩ ፈጣሪ ፍቅር ይዞ ያሳይ። ምን ሆነሃል? ሰው እኮ ነኝ፣ ልብ አለኝ፣ ማፍቀር አይቀርም። ግን እንዳትጨነቅ፣ ሙስሊም አይሆኑ። በቃሽ፣ ጦጣ ደውልልኝ። እደውልልሃለሁ። እሺ። ዳግም ለመገናኘት ቻው ተባብለን ተለያየን። እኔም ወደ ቤቴ ከመግባቴ በፊት ዳቦና ምሪንዳ ገዝቶ የመግባት የሰርክ ልምድ አለኝ። ትንሽ አቤልን አበስጭቸዋለሁ። በሱ ተገርሜ የሰርክ ልማዴን ዳግም ለማድረስ ወደ ደንበኛ አብዲ ሱቅ
ጎራ አልኩ። አብዲ አብዲ ወይዬ አብዲ ለምን ልታዘዝ? ከአቤል ጋር የተከራከርኩበት ጉዳይ ውሎ ሳያደር ከፊት ለፊት አንድ ትልቅ ፈተና ተጋረጠ። ፍራታ ውጪ ልርቅሽ አይገባም ነበር፣ ግን አሁን ፍቅረኛሽ ባልሆን እንኳን አርቅሽም ከጎንሽ ቆም። እዩ ለሰው እንኳን ማላማክረው ቁስል ታቅፈኝ ፊት ነሳኸኝ። እዩ ከውስጥ አውጥተህ እኮ ትተኸኛል። እኔ የምርቅ ስለሸሸኝ አስቤበታለሁ። አንድ ለማያፈቅረኝ ሰው ጋር አብሬ መቀጠል አልችልም። መልካም ሁሉ እመኝልሃለሁ። እሺ ደግሞ አፈቅርሃለሁ። አይሻን ማፍሽ በቃ ተይኝና ከኔ ስሜት ላይ የሚያስጨንቅሽ ክብርሽ ነው። ባጠባሁት ቶቼ ልጄ ወጥቼ እኮ አይደለም፣ አትፍረድብኝ። አልፈርድብሽም። ልጅሽ ተብዬ ከማሸማቀቅሽ እኔም የሚሞት ልኖር። ተይ እኔ ሰው ጭቅጭቃቸውን መቼ ነው የሚያቆሙት? በእናትህ ሳትናጋጋ የውር ድንበር እየተጓዘ እናቱን እንኳን መስማት ፍቅር አይደለም። ድንቅም ፍቅር ልጆቼ ልጄን አስቆሽ። ምን ገጠሙት እናቴ? ይኸው ያለ አባት አፈር ድሜ ግጬ ለፍቼ ያሳደግኩት ልጅ እኮ ሊኮበልልብኝ ነው። ከእናትነት ክብርሽን አስበልጠሽ የገፋሽኝ አንቺ ነሽ። ተይም በቃ እኔም ህይወቴን ልኖርበት። እናትን ማስከበር ሲገባ አንገትሽን ካልደፋሽ ብለህ ሙግት ትገጥማታለህ። ልቤ ሙግት ይላል። ሰማኛለህ? እናትን ለመግፋት ተወዳዳሪ ምክንያት ያለ አይመስለኝም። ፍርዱን ተወዋ። እናቴ ነገ ቁጭ ብላችሁ ተወያዩበት አይሻልም? ይኸው ፍቅር አውሮትን እንመሽ ሊሰማኝ ፍቅርን በፍቅር እንጂ በጸብ ተለጎም አይጠመዘዝም። ስለዚህ ጸቡን ታውትና እንደና ቁጭ ብላ ያዋሩት። አቤል ጤነኛ አይደለም እንዴ? ይልቅ እናቴ ያስጠምቁትና ከያዘው ጋር ሊገላግል። አንተ ልጅ ጤነኛ ነህ? ልጄ ሁሉም ነገር ይቅርብኝና ተመለስ። እንዳሻ ሁን በቃ እንዳሻ። አንቺ ምራቅ አልፈልግም፣ ግን በቃ የልብ ህመም ቁስል አትሁኝ። አልሆነብኝም ልጄ። ከክብር ያንተ ልጅነት ይበልጣል። የልብ ኑሮ የኔ ልጅ ይሄ ማለት ክፍት ነው። ይሄው እናትየውንም ተጠናወታችሁ። ምን አይነት በእናትህ ምንም ጤነኛ አይነት ሰው አይደለም። እንዴት ማለት እንዴ? አንድ ሙስሊም ሴት የክርስቲያን ጓደኛ መሆን የለባትም ባልኩኝ እንደ እብድ መቆጠር አለብኝ? አይ ጓደኛዬ እኔ እንዴት ነህ? ሀገሬን አስጎበኝሻለሁ ብለህ እኮ በዛው ጠፋህብኝ። ትተዋወቃላችሁ? በጭራሽ አላውቃትም። ወላሂ ውሸቱ ነው። አንተ ትናንትና ሱቅ አልተዋወቅንም? ሊያስደነግጥሽ ፈልጎ ነው። አቤል እባላለሁ። አይሻ እባላለሁ። ከደሴ ከመጣሁ 3 ቀኔ ነው። አዲስ አበባን በቅጡ አላውቃትም። ጓደኛሞች ናቸው። አታስጎበኙኝ? አረ ችግር የለውም እናስጎበኝሻለን። በጣም አመሰግናለሁ። አዲስ አበባ እናት መንቀሽቀሽሽን በልክ አድርጊው እንጂ። ምን አጠፋው? ቆይ አንተ ምን ሆነ ነው? ጓደኞቹ ነኝ እንጂ ሌላ ምን አለች ነው? ወይስ አንተ ሌላ ነገር አስበህ? አይ በቃ ተውት። በእኔ ምክንያት እንድትጣሉ አልፈልግም። ትንሽ መነጫነጭ ስለሚወድ እናስጎበኝሻለን። አታስቢ። ጓደኛሞችም እንሆናለን። በጣም አመሰግናለሁ። ማን ነበረ ስምሽ? አይሻ። ይኸውልሽ አይሻ፣ መንቀሽቀሽሽም መለጣጠፍሽም የሴትነትሽም ሆነ የሃይማኖትሽ ወጋ አይመስለኝም። ሰከን በይሽ። ጓደኛ እንሆን ማለት ኃጢአት ነው? ይኸውልሽ እኔ አንቺ ጓደኛ መሆን አልችልም፣ አልፈልግም። ድጋሚ እንዳትከተይኝሽ። አታዩ፣ የራስ ጉዳይ ነው፣ እንዳትከተለኝ። አይነትም አልበዛው የገበታ ሽራት አይነትም አልበዛው። ታካብጆ እዩ ባላ አንዴ ጠብቀኝ። እዩ ባላ አንዴ አዳምጠኝ። አይሻ በፈጠረሽ አምላክ ተይኝ። እዩ አልቻልኩማ። ሴትዮ ሰው ቢሄን ምን ሊፈጠር እንደሚችል ታውቂያለሽ? ይልቅ አሁን ተከተይ ልሂድበት። እዩ ለምን ትሸሸኛለህ? ሲያሻ ታመናጭቀኛለህ፣ ሲያሻ ትደበቃለህ። እዩ እኔ እኮ ሌባ አይደለሁም። ይኸውልሽ አይሻ፣ እኔና አንቺ በምንም አይነት ሁኔታ አብረን መሆን አንችልም። ፍቅርም ቢሆን በጊዜ ሂደት ይጠፋል። አታካብጂው።
ፈተና ልጋፈጥልህ ነበር እኮ። አንተ ግን ይሄኛውን እጄን ራሱ ለመያዝ ሸሻኸኝ። አይሻ ለኔ ብለሽ ቤተሰቦችሽን፣ ሃይማኖትሽን፣ ወግና ስርዓቱን መተው ትችያለሽ? ያሳደገሽን ማህበረሰብ መተው ትችያለሽ? አይሽ አንቺ እኮ ለዚህ ጥያቄ መልስ ነሽ። አይሻ የኛ አንቺ ፍቅር ደስታን ሲሆን የማይሸጥ ጸጸት ነው እንጂ በቃ ሁሉ ነገር ስለልሸሸኝ ነው። አይሻ እኔ ካንቺ መልቀው ሳለብሽ ካቸው ግን ደግሞ ይበልጥ ተቀራርበን እንዳልወድሽ የኛ አንቺ ፍቅር የተደረሰነ ምን አስብ እዩ ሰሞኑን ግን ልክ አይደለም። ምንድነው? በአካል እንጂ በሐሳብ እኮ እዚህ የለህም። ጠይህ በሐሳብ ነው ጉድጓ አይደል? ምንም ልክ አይደለህም። አሁንም ስለ አይሻ እያሰብክ ነው እንዴ? ለመጨረሻ ጊዜ በጥፊ መታኝ፣ ተለያየ። በጥፊ? ለምን? እያቆሰልኳት ስለሆነ ታውቃለህ። እሷን ላለመጉዳት ሰርቃት፣ እሷ ግን እንደ ንቀት ቆጠረችው። ምናልባት ለመሸሽ የመረጥክበት መንገድ ይሆናል። እኔም እኮ እንደማልወዳት ማስመሰል ድክም ብሎኛል። ግን ደግሞ የኔና የሷ ፍቅር የት ይደርሳል? እውነት ለመናገር እዩ፣ ፍቅር ብቻውን ማዕበል መቋቋም አይችልም። ማህበረሰብ፣ ሃይማኖት፣ ቤተሰብ የሚባሉ ነገሮች አሉ። እነዚህ ነገሮች ደግሞ በቀላሉ የሚታለፉ ድልድዮች አይመስሉኝም። የኔስ ፍራቻና ሽሽት ይሄንኑ ለመራቅ አይደል? ልክ ነህ እዩ። ነገ ልጅ ስትወልዱ የትኛው ሃይማኖት ተከታይ ልታረጉት ነው? ይሄ ስሜት ያልፋል። ትርፉ ግን ጸጸት ነው የሚሆነው። ለአንተም ለሷም ሲባል መለያየታችሁ አሪፍ ነው ብዬ ነው ማስበው። ሄሎ አይሻ ምን